ሲላክ ወዴት ነህ አንተ? ሲል አቤት። ወዴት ነው ጥለህ የምትሄደው? እረፍት ወደማገኝበት ቦታ። ከቤትና ከሚስት የተሻለ ሰላም የሚሰጥ ቦታ? ቤቴማ እንደ እሳት ይፋጅ ከጀመረ ቆይ። ምን ማለት ነው? በቤቴ መቀመጫ ሳጣሽኝ ያልከኝ ነው? አዎ፣ ቤቴን እንድጠላው እያረግሽኝ። ለምን ቤትህን ብቻ? እኔስ ሳላስጠላው? አፍቅሬሽ ነው ቃል ኪዳን የሰጠሁሽ። እስከ መጨረሻው አብሬሽ ነው። በትንሽ በትልቁ ከፍ ዝቅ የሚል ስሜት የለኝም። ጥሩ፣ የምትወደኝ ከሆነ ወደ ቤት ተመለሳ። ተያለቅም ማለት አንድ ነገር አልመለስም። ለምን? እኔም አንቺም ትንሽ እረፍት ያስፈልገናል። ለዛ መሄድ አለብን። የት ወጣ የት ገባ ስለምልህ ነው? ስልክ ባወራ ቁጥር ስለምቀና ወይስ ቤት በገባህ ቁጥር ስልክን እየተቀበልኩ ስለምፈትሽ? አዎ፣ ጭቅጭቅ አስጠልቶኝ አለመታመን ሰልችቶኝ፣ በዚህ ከቀጠልን ደግሞ ቤታችን መፍረሱ። ስለዚህ ከሁለት አንዳችን መወሰን ነበረብን። እኔ ወስን እኮ ሚስትህን ጥለህ በመሄድ። አዎ፣ አብረን መቀጠል የምንፈልግ ከሆነ ሁለታችንም ትንሽ ትንፋሽ ያስፈልገናል። ራሳችንን ማዳመጥ አለብን። ፍቅር ለቀቅ እንጂ ችክ ማለት ነው። ስለዚህ ሁለታችንም ትንሽ እንረፍ። ከዛ ተመልሼ እመጣለሁ። ራስሽን ጠብቂ። እሺ፣ የት እንደምትሄድ እንኳን ንገረኝ። እወድሻለሁ። ነካክተው የተኛውን በሬ አደረጉታል ይባላል አይደለም ወይ? ልብ ያመረረቀን እንዳያራረ እንዴ በቃ ስማ፣ እሱ ወደ ስራ መንፈሱ ሲላ አምላክ ነው። ሲላ ባሚ ምንድነው የምትቀጪው? ይሳመኝ። ምንሽን? እዚህ ጋር ሰማት እንጂ ምን ታፈጣለ? አቦ ጨዋታ አታበላሻ። ምንድነው ችግር? ቢያንስ እንኳን ትንሽ ለስሜት አትጠነቀቅም? በጣም ይቅርታ። አትሄድም። መልስ ሳትሰጠኝ ወዴትም አትሄድም። ሰው ፊት አንቺን መሳሙ ተገቢ መስሎ ስላልታየኝ ነው ትቼሽ የመጣሁት። እሱም ደግሞ ይቅርታ ጠይቃለሁ። ስለሱ አይደለም እያወራ ያለሁት። ሌላ ያጠፋው ጥፋት አለ? ሲል አምላክ ትወደኛለህ ወይስ አትወደኝም? ንገረኝ። ትወደኛለህ ወይስ አትወደኝም? አልወድሽም። በጭራሽ ልወድሽ አልቻልኩም። በአምላክ ለእኔ ያለሽን ፍቅር ለአንቺ መልሼ ለመስጠት ከምታስቢው በላይ ሞክሬያለሁ። ከራሷ በላይ የምትወደኝን ሴት ከዓለም ጫፍ እስከ ጫፍ ብፈልግ እንኳን አንቺን የመሰለች ደግሜ እንደማላገኝ እያወቅኩት ከልቤ ጋር ተስማምቼ ግን በአንቺ ፍቅር መውደቅ አልቻልኩም። ለምን አልቻልክም? ከዚህ በላይ ራሴ እንዴት አሳልፌ ልስጥህ? እንድታፈቅረኝስ ምን ማድረግ አለብኝ? ምንም። ታዲያ ለምን? እኔ እንጃ። እልፍ እንደሞላ የዓይን አዋጅ ሆኖ ያንቺ አይነት የምገኝ የትም የኔ እንዲመሆን ለምን እንደሆነ እንጃልኝ ገብቶኛ ያውቅም። እንዳልኩሽ አድርጊ። በቃ ሲመጣ ሌላ ሴት ካንደየው አድርጊ። ፕራንኩን አድርገዋል፣ ግን መጠርጠር የለበትም። ሳሳለኔ ኦሄ ፊደላት ሰዋሰው ቅኔ ጉዱን አያውቅ መጣልሽ። እሰራለታለሁ። ምን ተፈጠረ? ኧረ በእናትህ ትናንትና መንገድ ለመንገድ ሴት ጋር ስትጃጃል ያላየው መሰል እንዴ? የምን ሴት? ኧረ እባክህ አንተና አይናችን ነው ምናምን። እናቴ ደግሞ በጣም ውሸታም ናችሁ። ውጭ ላይ እኮ አይደለም በዚህ በቧንቧ በኩል ነው ሲስማት ያየሁት። ጭራሽ እውነት ነው? ኧረ እንደምታስቢው እኮ አይደለም። እንዳታምኚው፣ እንደውም ውጭ ላይ ለራሱ አድርጎት ሊሆን ይችላል። ዋሻው አንተ ውሻ